አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ስንክሳር ዘወርሃ ግንቦት 10 ሰለስቱ ደቂቅ ቅዱሳን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ግንቦት 10 በዚች ቀን የከበሩ ቅዱሳን ሰለስቱ ደቂቃን አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። እኒህም ለይሁዳ ንጉሥ ለኢዮአቄም ልጆቹ ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮች ያደረጋቸው ዘንድ ነውር ነቀፍ የሌለባቸውን ወጣቶች ንጉሥ መረጠ። እኒህም ከተመረጡ ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉሥ ማዕድም ከሚመጣ ከስጋም እንዳያበሏቸውና እንዳያጠጧቸው አለቃውን ለመኑት። እግዚአብሔርም በባለሟሎች አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃም ንጉሥ ጌታዬን እፈራዋለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተን ከስታችሁ ቢያያችሁ ንጉሥ ራሴን ይቆጣኛል አላቸው። ከእነርሱ ላይ የተሾመ አሚሳድን እንዲህ አሉት፣ እኛን ባሮችህን 10 ቀን ፈተን ከምድር ዘር ሸምብራን ይሰጡን እንበላ ዘንድ ውሃንም እንጠጣ ዘንድ ቃላቸውንም ሰምቶ 10 ቀን ፈተናቸው። 10 ቀንም ካለፈ በኋላ የንጉሱን ማዕድ ከሚመገቡ ከእነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸውም አምሮ ታየ። ከዚያም በኋላ አሚሳድ የሚበሉትን ምግብ የሚጠጡትንም ወይን እየወሰደ ለአራቱ ሁሉ ልጆች ሽምብራ ይሰጣቸው ነበር። እግዚአብሔርም እውቀትንና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚያ በኋላ ንጉሥ ያዘዘውን ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎችም አለቃ ወደ ንጉሡ ወደ ናቡከደነፆር አገባቸው። ንጉሡም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በነሳቸው ዘንድ 10 እጥፍ አገኘ። ንጉሡም እጅግ ወደዳቸው። በባቢሎን ሀገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሡም ጣዖትን ከወርቅ ባሰራ ጊዜ ሰዎቹን ሁሉ እንዲገድሉት አዘዛቸው። 3ቱ ልጆችም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሥ ፊት አቆሟቸው። ስላልሰገዱለትም ጠየቃቸው። እነርሱም እኛ ለሰራዩ ለወርቅ ምስል አንሰግድም አሉት። ንጉሡም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው። በጥዋት ጊዜ እንደሚቀዘቅዝ በእሊህ በ3ቱ ልጆች ዘንድ እንደ ጥዋት ውሃ ቀዝቃዛ አደረገው። ከዚያም የ3ቱ ነበልባል 49 ክንድ ያህል ከፍ ብሎ በውጭ ያሉትን አቃጠላቸው።
እኒህን ሰለስቱ ደቂቅን ግን ምንም አልነካቸውም። ንጉሡም ይህንን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ለእኒህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብሩን ጨመረላቸው። ከዚያም ዓለም የሚመጡበትን ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን ሀገር ሆነ። ንጉሡም ፈርቶ ስለምን ይህ ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ጠየቀው። ነቢዩ ዳንኤልም ይህ ሦስቱ ልጆች ስለ አረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሡም ወደ እርሳቸው ደርሶ ታላቅ ሐዘንን አዘነ። ከዚህም ጥር 3 ሳጥኖችን እንዲሰሩላቸው በሐር በግምጃ ልብሶች ገንዘው ቅዱሳኑን በሳጥኑ ውስጥ እንዲያኖሯቸው አዘዘ። ንጉሡም እንዳዘዛቸው አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ሥጋውን በውስጥ አድርገው በከበሩ ሰለስቱ ደቂቅ መካከል እንዲያኖሩ ታዘዘ። እንዲሁም አደረጉለት። ከዚህ በኋላ የከበረ አባት አባ ቴዎፍሎስ በእስክንድሪያ ሊቀ ጳጳስና በተሾመበት ወራት በስማቸው ቤተ ክርስቲያንን ሠራ። ሥጋቸውን ወደዚያች ቤተ ክርስቲያን ሊያመጣ ወዶ ሥጋቸውን እንዲያመጣለት አባ ዮሐንስ ሐጺርን ወደ እርሳቸው ሀገር ባቢሎን ላከው። ወደ ባቢሎን ሀገርን በደረሰ ጊዜ ወንዞቿን አየ። በውስጧ ከቶ ሰው አልነበረም። የወርቁ ምስልም በዚያ አለ። ከእግዚአብሔር የታዘዘ መልአክም የቅዱሳን ሥጋ ወደ አለበት አደረሰው። የንጉሡም ሥጋ በመካከላቸው ነበረ። ሥጋቸው በዓለበትም ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበረችው አባቶች ሆይ፣ የከበረ አባት ሊቀ ጳጳስ አባ ቴዎፍሎስ በስማችሁ ቤተ ክርስቲያን ሰርቶ ሥጋችሁን በውስጧ ሊያኖር እኔን ልኮኛልና ከእኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን። በዚያን ጊዜ እንዲህ የሚል ቃል ከሥጋቸው ወጣ። ለሃይማኖት አባት ለአባቴ ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥህ። ነገር ግን እኛን እስከ ፍርድ ቀን ድረስ ሥጋዎቻችን ከንጉሥ ሥጋ እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም። ድካሙንም ከንቱ አናደርግም። ቤተ ክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲአዝህ በውስጣቸውም ዘይትና ፈተል እንዲያደርጉ በእሳት ግን አይለኩሷቸው። እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለህ ንገረው አለው። አባ ዮሐንስ ሐጺርም ተመልሶ እንደነገሩት እንዴትም እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም ሰለስቱ ደቂቅ እንዳዘዙ አደረገ። በዚያችም በግንቦት ወር በ10 ቀን ቤተ ክርስቲያኒቱ በምትከበርበት ሌሊት የከበሩ ሰለስቱ ደቂቅ ተገለጡ። ያለ እሳትም መብራቶችን አበሩ። ሊቀ ጳጳሳቱና ለዚህ ጸጋ የታደሉ ሁሉ በቤተ ክርስቲያኒቱ እርከን ላይ ሲዘሩ ሰለስቱ ደቂቃን አዩአቸው። በአይነቱ በሆነ ደዌ የታመሙ ብዙ በሽተኛዎችንም ከቅዱሳን ሰለስቱ ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። አርኬ ሰላም ለሰልስቱ
ዘተለአሉ ዘቅዳሴ ቤቶሙ ኮነ ለቴዎፍሎስ በመዋዕሉ ለሐጼር ዮሐንስ በከመ አዘዝዎ እሉ ሀበ ቀናዴል እንበለ አብርሆ ተሰቅሎ ለዋካ በአቶሙ ዮም ተክእወ ጸዳሉ ቅዱስ አብርሃም ጸራቢ። በዚችም ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራ ከመርቄያስ ሀገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቦናውን ገልጦለት ትምህርቱን ሁሉ የቤተ ክርስቲያንንም ሕግ ተማረ። ከዚያም በኋላ መጸለይና መስገድ ጀመረ። 9 ዓመትንም በሆነው ጊዜ ከደንጊያ የሚሰራ የውሃ መሄጃ መጥረብን ተማረ። በዚያም ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎች የሚመጸውት ሆነ። በአንዲት ዕለትም በሌሊት ሲጸልይ የዚችን ዓለምና በውስጧ ያለው ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን ወደደ። በዚያንም ጊዜ የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶት ጽና፣ አትፍራ፣ አንተ ጠላቶችህን ድል አድርገህ የሰማዕትነትን አክሊል ትቀበላለህና አለው። ከዚያም በኋላ የክርስትና ጥምቀትን ወደ ተጠመቀባት ወደ ቅዱስ ቴዎድሮስ ቤተ ክርስቲያን ሂዶ በስዕሉ ፊት ቁሞ ጸለየ። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንኑም መጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋር የኋሊት አሰረው። ከረሃብና ከጽም ጋራ ከፀሐይ ውስጥ ጥላ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙን በሚጠራና መታሰቢያውን ለሚያደርግም ቃል ኪዳን ሰጠው። ከዚያም በኋላም መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራው ላይ በረረች። 50 ምዕራፍ ያህልንም ሄዳ ከባህር ወደቀች። ከዚያም በኋላ ሆዷን ሰንጥቀው ባሩድና ሙጫ ዘይትን መልተው ከእሳት ውስጥ ጣሏት። እሳቱ ግን ምንም አልነካውም። ከዚያም በኋላ በየጥቂቱ ከተፈው በእንቅብ አድርገው ከባህር ውስጥ ጣሉት። በእግዚአብሔርም ፈቃድ ከእርሱ ጋር አንድ ሆኖ እንደ ቀድሞው እስና በሚባል ሀገር በባህሩ ወደብ ታየ። ምዕመናንም ወስደው በታላቅ ክብር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሚካኤል ገዳማዊ። በዚችም ዕለት የአባ ሚካኤል መታሰቢያና ቤተ ክርስቲያኑ የከበረችበት ሆነ። የዚህ የቅዱስ ወላጆቹ ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜም የክብር ባለቤት ወደ ሆነ እግዚአብሔር ለመኑ። እርሱም ይህንን በተቀደሰ ልጅ ሰጣቸው። የቤተ ክርስቲያኑንም ትምህርት አስተማሩት። ወላጆቹም በሞቱ ጊዜ የዚችን ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህን ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም ሂዶ የምንኩስና ልብስ እንዳለብሱት ፈለገ። እርሱም ከፈተነውትና ብርታቱን ካየ በኋላ አለበሰው።
የእግዚአብሔርም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲት ዕለትም አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልአኩም እንደሞተ ሰው ሆኖ አይቶት አለቀሰ። ልጄ ሆይ እንዴት እንዲህ ሥጋህ ትጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም ኃይሌ አልደከመምና። ነገር ግን በሕልሜ ያየሁትን ልንገርህ። እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድርያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተን እንዳይወቅሱ። በሁለተኛውም ዓመት ታላቅ ረሃብ ይመጣል፣ ምድርም ያጠፉታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልንም ባገኙትና ባወቁት ጊዜ ከእሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ ሀገረ ገዢውም በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊወልድ ሊማለድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሰይፎች ጋር ከዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስሐቅንም ወሰዱት። ከዚያም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። ከዚያ የወሰዱት ሰዎች የሰማይ ሰራዊት እርሱን የወሰዱት ሀገርም ኢየሩሳሌም ሰራዊት እንደሆነች ነገረው። ከዚያም በኋላ ኤጲስቆጶሱ ባስጠበቀለት ገንዘቡ ቤተ ክርስቲያን እንዲሰራለት አዘዘው። በዚያችም በዓመቱ ላይ ሰራለትና በዚያች ዕለት አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጦ በጨው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለም ዓለሙ አሜን። አርኬ ሰላም ለአባ ሚካኤል እምነ መምህሩ ዘአፍለሶ እንተ ተሰዎ መላእክት ሶበ ንጉሶሙ ከሶሰ በተመስጦ ዳሃሪ መንገለ አቡሁ ከይሰ ዜናዎ ዋይድአ ከመ እግዚአብሔር ውስጥ ሀዘ ወመርሶ። በዚችም ቀን በአባ ኖህ ሀገር 358 ነፍስ በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስም መታሰቢያው ነው። በረከቱም ከእኛ ጋር ለዘላለም ትኑር አሜን። ሰላም ግንቦት 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ሰልስቱ ደቂቅ ቅዱሳን አናንያ፣ አዛርያ፣ ሚሳኤል፣ ቅዱስ አብርሃም ጸራቢ ሰማዕት፣ አባ ሚካኤል ገዳማዊ፣ አባ ይስሐቅ ግብፃዊ። ወርሃዊ በዓላት፦ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዊስ ዘሀገረ ሚራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል። ናቡከደነፆር መልሶ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን
አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎችን ያዳነ የሲድራቅንና የሚሳቅ የአብድናጎም አምላክ ይባረክ፣ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ያገቡትን ይልቅ የድሆችን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሌና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን።